እናንተ ዛሬ ደግሞ ጉድ 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 የሚያስብል ወሬ እየመጣሁት ማለት ነው። ጉድ ጉድ የሚያስብል ወሬ እየመጣሁት እና ምንድን ነው እሱ ብትለኝ ማለት ነው። ጉድ ጉድ ጉድ። ለማንኛውም ቪዲዮ ቀጨብ አድርጌ አሳያችኋለሁኝ። ታቻልኩ ካቻልኩ ደግሞ እንደታየው ሚዲያ ላይ እንደታየው አስተላልፍላችኋለሁ። የዘር ማስተላለፊያውን ቆረጠ በተባለው አባታችን ነው። ያው ለአባታችን ክብር ስንሆን የምሰራው ማለት ነው ግን ማለት ነው ማንኛቸውም ሰዎች ማለት ነው ሳታጣሩና የሆነ አንድን ነገር ሳታጣሩ ጉድ 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 ጀግናው 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 ስንት ጀግና ጫካ ሄዶ የሚዋጋ እያለ ይሄንን ባታናፍሱት ደስ ይለኛልና የሰው ብልት ስላበላሸ ብቻ ጀግና አይባልም። እና ምን ላችሁ ፈልጌ ነው እናንተ የዘር ማራቢያ እንደዛ ዝልዝል ያለ ነው እንዴ? ኧረ በፍፁም። ለማንኛውም ማለት ነው ጥርሳም ነኝና በትንሹ በትልቁ ስቃለሁና ምን ላችሁ ፈልጌ ነው መሰላችሁ? የዘር ማራቢያ እንደዛ ትልቅ አይደለም። እንትን ዝልዝል ያለ እኮ ነው። እናንተ ብታስቡት ነው። አሁን ቆዳውን ይዞ አይዲ ትልቁን ጠራሁት እኔ ግን ለማንኛውም የዘር ማራቢያ እንደዛ አይደለም እንዴ? ያኮ ዝልዝል ያለ የሆነ አንጀት ነገር ነው። እኔ ማራም ቪዲዮ ደግሜ ነው ያዩት። የባለፈው የሆነ የዘር ማራቢያ ቆረጠች ተበለች እናታችን ትክክለኛ ታይቷል። እንደዚህ ይዘው ማለት ነው። ትክክለኛ ታይቷል ማለት ነው። በስርዓት ነው ያዩት። እሱን በስርዓት ነው ያዩት። እና ምላችሁ ፈልጌ ነው ዛሬ ጮክ እየሆነ የማወራው። ለምን ሴትዬ ቴሌቪዥን ስለዘጋጋችሁ ዛሬ ይሰማል። ያን ጊዜ ቀስ እየሆነ የማወራው ማለት ነው። ወይም ደግሞ ተኝታ ሊሆን ይችላል። ዛሬ ግን በነፃነት ነው ሻወር ገብታለች እና አርብ አይደለ ዛሬ መቼ እንደምለቀው አላውቅም። ይሄ ቪዲዮ መቼ እንስራላችሁ ብዬ ነውና ከውሸት እየራቀ ነው ልላችሁ ፈልጌ ነው። ከውሸት የራቀ ምንድነው? እውነትና ውሸት። ባለፈው ያቺ ተሸሽቄ ተገድዬ ምናምን ያለችው ውሸት ነው ተብሎ ሰው እንደዚሁ ሲያራግብ ነበር። ልሰራ ነበር ግን ተውኩት። አሁን ደግሞ ስላበታችን ነውና ስንት ጫካ ላይ በራበጥ በውሃ በምን እየጠማል ሀገራችን ስንት የሚዋጋ እያለ አንድ ሰው ብልቱን ስለቆረ ይከብዳል። ግን ማርያምን ልጅቱ ስለተደፈረ ብቻ ብልቱን መቆረጥ አይቻልም። ለምን ዘር ማራቢያውን ብሎ ይሻላል። እና ለምን ይቆርጣል? በቃ ህግ አለ፣ ፍትህ አለ። ያንን ለፍትህ ማቅረብ እንጂ እድሜ ልኩን ለማሳሰር መሞከር እንጂ አንድ ሰው ማራቢያውን አይቆረጥም። ይሞታል እኮ ያ ሰውዬ እንዴ! እና ከውሸት የራቀ ነገር ባናስተላለፍ፣ ከእውነት የተጠጋጋ ነገር ለህዝብ ብናስተምር። አሁን ምንም ባልተጨበጠ ወሬ ነው ይህ ምንም ባልተጨበጠ ወሬ ነው ጀግናው የልጁን እንትን እንዲደፍር ምናምን ብቻ አይታችሁታል ቪዲዮ እና እኔ ያሳቀኝ ይሁን እንደዚህ እንዲህ የምሬ ነው። እንደዚህ እኮ ነው እንደዚህ እያደረገ ማለት ነው። እንደዚህ ጨርቁ እንደዚህ አድርጎት በእጁ ይሞላል። በእጁ ይተርፋል። አይሞላም በእጁን ያ በእጁም እኮ አይሞላም። ያ እንዲህ ምን ሆናችሁ? የምር ለሰቀባልግ አይደለም ግን የሆነ በቃ በዛም ተቀባብሎ ሳይት እንደዚህ እየተንትያል ደም የለው ምን የለው አንጀት እኮ ነው። እንዴት ሰው ማስተዋል ያቀተዋል? የዘር ማራቢያውን እንትናሉ ጀግና አባት ስንት ጀግና የሚወራልና ለጥሩ ነገር ብትሰሩ ስንት ጀግና የሚወሩ ልጅ አባቶቻችን ስንት ደም የተፋሰሱ ለሀገሮቻችን እያሉ ለምንድን ነው ልል ፈልጌ ነውና ለማንኛውም ሰላም ጤና ይስጥክ። ሰላም ወደ ገደብ ነው የገባው። ለምን እውነቱን ሳቀው ነው እንትን ያልኩት ማለት ነው። እውነቱን የሆነ እንትና የምታቀርባለች በቴሌቪዥን እሷን በስልክ እያወራች ሰው ስርዓት ነው የጨረስኩትና ምንድን ነው የሚለውን ነገር አጣራሁ ማለት ነው። ውሸት ነው። አንጀት ነው የያዘው። አንጀት ስለሆነ እና ግማሹ ተጠንቋይ ቤት ሲወጣ ተይዞ ነው ይባላል። እውነቱን መድኃኒዓለም ነው የሚያውቀው። ይሄ ልጅ የወላይታዎች እዛው ያገሩ አምባ እንደዛ ሰውዬውን የሚያቀያብር ምንድነው? ለምንድን ነው ይሄን አንጀት ብቻ ቪዲዮን በትክክል ብታዳምጡ ቀንጨብ አድርጌ አዳምጬ ነው እና እኔ ብታዳምጡ እና የማዳመጥ እንትን ቢኖረን አንድ ነገር ሳናስተካክል ሳናዳምጥ እርምጃ ባንወስድ። ገባችሁ? ምንድን ነው የሚባል ተረት አለ።
እህል አላምጦ ምግብ አላምጦ ነው ሰው ምን አዳምጦ የሚባል ነገር አለና ተረት ብዙም አልችልም። ያው ያለኝ ተረት ግን ያው ብዙም እንትን አለም ነው እና ጥሩ ጥሩ ነገር ብናስተላልፍ ወዲያው ነው ቲክቶክ ላይ የምውለው። እንደው በጣም መጥፎ ልምድ ያለብኝ ነው ነገር ግን ማስቲካ እየበላሁ የማወራው ነገር እና ምን እላችሁ ፈልጌ ነው ጥሩ ነገር እናስተላልፍበት፣ ቻናላችንን ጥሩ ነገር እናስተላልፍበት፣ የሚያስተምር ነገር የሆነ በቃ አለ የለ ብዙ ብዙዎች አሉ በሃይማኖቶቻችን ብናቀርብበት እንጂ ከሃይማኖት ከወገን ከምንድን ነው የነፃ ብናረገው እንትናችን አሪፍ ነው። ግን ይሄን አባት አሁን ያልተበጠጠብና ቢያንስ ቤተሰብ አለው ልጆች አሉት በጣም ብዙ ነገር አሉት እና ያልተፈጠረውን ነገር ልጁ ተደፈረ ብሎ ማውራት ስንት የሚወራ ነገር እያለ ለምንድን ነው እንትን የምትሉት? እና እያስገረመኝ ነገር ቢኖር የተንዘላዘለው ነገር ነው አስገርሞኝ ላስተላልፋቸው የፈለኩት። የምር ባለፈው ያቺ ዋሸችውን ላቀርብ ነበርና ተሸሽቄ ምናምን ስትል እኔ ቶሎ በነገራችን ላይ ያይቼ ልፍ ነው የምለው ቶሎ ነገር የሆነ ተእውነት የራቀ ነገር ሊሆን ይችላሉ ስለምን ብዙ ነገር እንትን አለም እና አላስተላለፍ። ግን የሆንን ነገር በስርዓት ነው የተከታተልኩት። ይሄን ሰውዬ እንዴት መራቢያችንን እንዴት ይቆርጣሉ ምናምን ብዬ እንዴት ዘር መራቢያችን እንዴት ይቆርጣሉ እንዴ ምነው አባባ ምናምን ብዬ ማለት ነው። በሱ እንዴት ጨከኑ? ለምን እንዴ አይጨከንም? በሱ አይጨከንም። ለምን ይጨከናል እንዴ? ተው አባባ ተው። ለሁለተኛችሁ ማለት ነው። እማማ ራሱ እማማ እንዴት ጨከነሽ? የሆነ አንዳር የሆነች ሚስት ከተዳራ ላይ ሲማግጥ አጌታ እሷ በስርዓት ነው እንደዚህ ጨብጠው ማለት ነው። ከዛሬ 6 ወር 7 ወር ፊት ነው ያዩትና እንትን አልጠቀም ነበር ሚዲያ አልጠቀም ነበርና እና እንዲህ ጨከነ ቆረጠችው። እኔ እንደው የምር ማለት ነው ሴት ይዞ ካገኙት ባለቤቴን እተወዋለሁ እንጂ ወይም ደግሞ ወይ ፍሬንዴን ወይም ደግሞ ቺኬን እተወዋለሁ እንጂ እንደዚህ እንደግሰክ ኧረ እኔ አልቆርጥም እውነቴን ነው እኔ አልቆርጥም። እና በነገራችን ላይ እንዴት እንደሚጨክርላቸው እጃቸው አላውቅም። ግን ልጃቸው ስለተደፈረ ተናደው ሊሆን ይችላል። እነዚህ ሰዎች ግን ያላረጉትን ነገር ለምን ታወራላቸው ነው? በቃ አንደኛ ደግሞ ይህን ነገር ልጆቻችንን መጠበቅ ነው እንዳይደፈሩ እግዚአብሔር ደግሞ ይጠብቃቸው ልልፈልጌ ነው። ግን እኔ አሁን ይቆርጣሉ አይቆርጡም አትቆረጡ ለማለት አይደለም የመጣሁት። በነገራችን ላይ እንዴት ጨከኑ? አይ እሱን ብያለሁ። ለካ እንዴት ይጨከናሉ? አባባሽ በልጃቸው ጨከኑ። ያኔ ልጃቸው ልበለው ያ መራቢያቸው የእነሱ ቢቆርጥ እንደሚያወዱት የሰው መቆረጥ ያለባቸው ግን አልቆረጡም። ያቺ ደግሞ ማማ እንዴት ቆረጠች እንዴ? ዘር መራቢያችን ነው። እኔ በሱ አልጨክንም። ተውኝ ተው። በሱ አልጨክንም። አንቺ ብታሆኝ ምን ታደርጊያለሽ የምትሉ ኮሜንት ላይ አስቀምጡ። እኔ ምንም አላደርግም፣ አልቆርጥም፣ ጥጌው ሄዳለሁ። ባል ቢሄድ ባል ይመጣል። ግን መደፈር ላይ ጥሩ አይደለም። አቁም። መደፈር ይቁምና ቁም ነገር እናወራና መደፈር ይቅር። በቃ ህሊናችን ይውቀሰን። ጥሩ አይደለምና የዕለታዊ ስሜታዊ ሆነን ሰውን ባናበላሽ ባይ ነኝ። ግን እውነት ወደ ገደሉን የገባው ሰላም እና ሰላም ጤና ይስጥልኝ እህቶቼ፣ ወንድሞቼ፣ ፍቅሮቼ፣ ማሮቼ፣ የፀሐይ ተከታታዮች እንደ ሁሌውም እንደምለው ሰላማችሁ በያላችሁበት ብዝት ይበልልኝ። ይህን ቪዲዮ ለምትመለከቱ ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። አሪፍ ነገር ስሪ፣ እንደዚህ ስሪ፣ አስተካክሪ የምትሉትን ነገር ንገሩኝ ማለት ነው። ኮሜንት ላይ አስቀምጡኝ። ብዙ ልጆች ኮሜንት ላይ አያለሁና እጃችሁ ይባረክ። ኤርትራ ወገኖች፣ ሙስሊም ወገኖች፣ ክርስቲያን ወገኖች የኔ ቅኖቻችንን ሁሉ ያብዛልን። ቅን ላልሆኑ ደግሞ ልቦና ይስጣቸው፣ ቅን እንዲሆኑልን ማለት ነው። እና ቪዲዮን እያሻሻሉ እንድመጣ የእግዚአብሔር እርዳታ ነው እና የኔም ጥረት ያስፈልጋል። እሱም እንዲረዳኝ የሰው ዳር እንዲደርስ ቪዲዮዬ ተስፋ አለኝ እና እናንተ ናችሁ ተስፋዎች ደግሞ ከእግዚአብሔር በታች ሼር ላይክ እያደረጋችሁ እንትኔን ቪዲዮ አበርታቴ ማለት ነው። ወደፊት ጥሩ ነገር አስተማሪ ነገር እኔ ውሸት ከፖለቲካ ከምን የነጻ ነው የኔና በቃ ፈታ ነው የኔ ፈታ እንድትሆኑ ብቻ ነው ፈልገውና የሆነ እንደዚህ ሆነ። አሁን የዛሬውን ያቀረቡት እኔ አባባ እውነተኛ ናቸው። ያኔ ዘር መራቢያ አልቆረጡም አልጨከኑም ለማለት ፈልጌ ነው። አንደኛ ደግሞ ቶሎ ሮጠን
ሰው ባንወቅስ እና እንድትማሩበት ፈልጌ ነው። ያኔ ቪዲዮ ማስገባት ከቻልኩኝ እችላለሁ፣ ግን ካልበለዚያ ደግሞ ባፊ እንደዚህ ሰበት እንዴት እንደዚህ አንጀት የሚመስል ነገር እንዴት ያ ቪዲዮ ያ ጥርት ያለ የሚያምር ነው። ያ ግን ዝርዝር አያምርም፣ አያምርም። ያዙት አባባ አያምርም። አባባ ያዙት ስለማያምር ለዛ ቪዲዮ ልሰራ ተገድጃለሁ እና እናንተ ራሱ መቅረጥ እኔ ግን ማርያም የሆነ መጀመሪያ ሳይሆን እንዲህ ይሄ እቃ ይሄ መራቢያ ሲቆረጥ እንደዚህ ነው እንዲህ ብዬ አይቻልም። አታሷሽ ሲቆረጥ እንደዚህ ባለፈው እኮ ሴትዮ የቆረጠችው እንደዚህ አልነበረም ብዬ በስርዓት ነው ያየሁትና የተሰማችሁትን ለእኔ ሹክ በሉኝ እስኪ። እናንተም እንደኔ ገምታችኋል? ይሄ እንደዚህ ነው እንዲያስጠላል ብላችሁ ገምታችኋል? ግምታችሁን ኮሜንት ላይ አስቀምጡ። እወዳችኋለሁ። ሼር ላይክ ለምታደርጉ ላይክ ሼር እንዳይረሳ። ሰላማችሁ በድጋሚ አዲስ ቪዲዮ እስከምንገናኝ ማሰላማ። ፀሐይ ትላለች፣ ፀሐይ ፍቅር